زاد رمضان كفل السر يا رمضان سنك كيف نستقبل رمضان رمضان انديتنا من نقبلو الاستغفار اللهن أطبقو أبزتو مهرت متأيك بسم الله الرحمن الرحيم الحمد لله رب العالمين ولا عاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد فيا عباد الله السلام عليكم ورحمة الله وبركاته እንደምን አላችሁልኝ ውድና የተከበራችሁ የረመዳን ቤተሰቦች የረመዳን ስንቅ ሰናቂዎች የረመዳን ተዘጋጆች እንደምን አላችሁልኝ እንደምን ከረማችሁልኝ አልহামዱሊላሂ ረቢል ዓለሚን ኢንሻአላህ ረመዳን አሰባስቦናል ወደ አንድ ጥላም ጥቶናል ስለ ረመዳን እየመከርን የረመዳን ሰው ለመምሰል ጥረት አድርገናል አዲስ ሰው አዲስ ረመዳን አላሁ አክበር አላህ ይቀበለን ሁላችንንም ኢንሻአላህ እንግዲህ ዛሬ በተለይ አንድ ትልቅ ርዕሰ ጉዳይ ነው የምናነሳው እንግዲህ ባለፉት ቀናቶች ባለፉት ትምህርቶቻችን ሁላችሁም እንደምታስታውሱት ስለ ተውባ በደንብ ተመረናል ሐቂቃ አላህ ልቦና ይስጠን ወደ አላህ እውነተኛ ትክክለኛ ተመላሾች አላህ ያድርገን ማለት ነው ኢንሻአላህ ከሱ ጋር ግን ተያይዞ የአንድ ሳንቲም ሁለት ገጽታ እንደምንለው ማለት ነው አንድ ሳንቲም ሁለት ገጽታ አለው አይደል በዚህ ባንበሳውና በጎፈሩ ያ ግን ሳንቲም ነው የማይነጣጠል ነገር ነው በዚህኛውም ሳይድ በዚህኛውም ሳይድ እጃችን ሁለት መልክ አለው የውስጥ አለ እጃችን ከላይ እንደገና አለ አይነጣጠልም አይ ይሄን የውስጡ እጄን ነው የምፈልገው የላይኛውን መልኩን አልፈልግም የምንልበት አግባብ አይሰራም ይሄ እንግዲህ በሐያታችን ብዙ ነገሮች አሉ እንደዚህ አይነት ነገሮች አብረው ተያይዘው ተሰናስለው ተጋምደው ተቀናሽተው የሚሄዱ ጉዳዮች ማለት ነው ለምሳሌ ሰውየው አፍ አለው አላህ አፍን ሰጥቶታል አፉን የሰጠው በዋናነት ለሁለት ተግባር ነው እንዲናገርበት ለንግግር ማቀናጃ እንደዚሁም ምግብ የሚያስገባበት አየር የሚወስድበት ነው አይ እኔ በዚህ ምግብ አላስገባም አልፈልግም መተንፈስም አልፈልግም ባፌም መናገር አልፈልግም ብንል ይሆናል እንዴ አይሆንም በፍጹም ሙሐል ነው ያው ሞትን እየመረጥን ነው ማለት ነውና ይሄን ሁሉ መላችሁ ተውባም አንድ ትልቅ ጉዳይ ያለው በውስጡ ተውባ አንድ ትልቅ ማስፈጸሚያ ተውባ ያለዚያ ነገር አይሆንም እንግዲህ የተውባ ሸርጦች አይተናል ተውባ ምንድነው በደንብ አይተናል ነገር ግን ተውባ አንድ ጣምራ ጥንድ የሆነ ትልቅ ዒባዳ አለው እሱ ምንድነው ኢስቲግፋር አላሁ አክበር ኢስቲግፋርና ተውባ የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ይቻላል በቃ የሚነጣጠሉ ጉዳይ አይደሉም ስለዚህ ስለ ኢስቲግፋር የተወሰነ ነገር ማለት ፈልጋለሁ ዛሬ ኢስቲግፋር ስለ ኢስቲግፋር ብዙ ትምህርቶችን ማቅረብ ተገቢ ሊሆን ይችላል ዞሮ ግን ካለን ጊዜ አንፃር ለረመዳን እየተዘጋጀን ነው ሰውየው ተውባ ልትወብት ነው ወደ አላህ ልመለስ ነው ሲል መጀመሪያ የሚቆመው ጉዳይ ኢስቲግፋር ነው የተውባ አንድ ማስፈጸሚያ አካል ነው ኢስቲግፋር አስተግፊሩላህ እኮ ነው ምንለው ስንተውበት ወደ አላህ ስንመለስ ስንጸጸት ወደዚያ ወንጀል ሁለተኛ እንመለስም ስንል አምላኬ ሆይ ጌታዬ ሆይ ያ ረብ ይቅር በለኝ ማረኝ እዘንልኝ ወንጀሌን አብስልኝ ነው የምንለው ይሄ ነው ኢስቲግፋር በቃ አቅመ ቢስነትን ነው እኛ የምናሳየው ለአላህ አቅመ ቢሶች መሆናችንን እዚያ ስንጨማለቅበት የነበረው ወንጀል ድክመታችን
ተቅሲራችን የኛ እጥረታችን ክፍተታችን መሆኑን ለአላህ ምንናዘዝበት ትልቅ ዒባዳ ነው። الضعف الاستغفار الضعف والتقصير مما جبله الله عز وجل عليه البشر الله سبحانه وتعالى ይሄ ለሰው ልጆች ጸባይ ያደረገው ነው استغفار ሰውየው استغفارን ሲያስብ ወደ አላህ መተናነስን ነው የሚያስበው ደካማ ፍጡር መሆኑን ነው የሚያስበው العلي الجبار ወደ ሆነው ጌታ ቆሞ ትንሽነቱን ተሳሳችነቱን አቅመቢስነቱን የሚናዘዝበት ትልቅ ድልድይ ነው استغفار አላህ ጋር የሚያገናኘን ድልድይ ማለት ነውና استغفار መለማመድ አለብን ስለ ተውባ ስንማር እንግዲህ ነብዩ አለይሂ ሰላቱ ወሰለም ከ70 እስከ 100 የሚሆኑ استغفاሮችን በቀን ያደርጋሉ እኔና አንቺስ እህቴ እኔና አንቺስ እስከ አንገታችን ድረስ ወንጀል ያጥለቀለቀን ሰዎች እንደ ኬክና እንደ ዳቦ የሰው ስም የጣፈጠን ሰዎች ተቆጥሮ የማያልቅ ውሸት ተቆጥሮ የማያልቅ ሐሜት ስፍር ቁጥር የሌለው የሚታክት ወንጀል ስንፈጽም ነው ምንለው በሁሉም የሰውነት ክፍላችን በአይናችን በጆሮአችን በመላሳችን በሁሉ ነገራችን ሐቂቃ ልብ ብለን አይተነዋል እንደው የኛን ስለዚህ استغفار ትልቁ ቀለባችን ከውሃ ከምግብ በበለጠ استغفار ያስፈልገናል وهو مما يحملهم على الاقتراف في الذنوب والوقوع في العصيان والسلامة من ذلك مما لا مطمع فيه لأحد قال صلى الله عليه وسلم نبي عليه الصلاة والسلام من يلالو والذي نفسي بيده يا نفسي بأجو بهنو جيتا ملالو هلو نبي عليه الصلاة والسلام لو لم تذنبوا ولو باتونجلوا نورو وانجل باتسروا نورو قالوا نبي عليه الصلاة والسلام لذهب الله بكم نانتن الله يسوقداتشو هلالو ولجاء بقوم يذنبون ወንጀል የሚፈጽሙትን ሰዎች ያመጣቸዋል እናንተ ወንጀል ማትሰሩ ቢሆን ኖሮ እናንተን አስወግዱ አላህ ሌላ ወንጀል የሚሰራ ህዝብ ያመጣል فيستغفرون الله فيغفر لهم الله اكبر الله ምህረት ጠይቃሉ አላህም ይምራቸዋል ወንጀል መስራት የሰው ልጅ ጦቢዓ ነው ይሄ የሚደነቅ ጉዳይ አይደለም በቃ ወንጀል መስራት ይሄ ሁሉ በኒ አደም خطأ ተብሏል ጠቅላላ የሰው ልጅ ሲባል ጠቅላላ ነው የተባለው ጠቅላላ ውስጥ እንግዲህ ዑለማው ይገባል መሻይኹ ይገባል ሙእሚኑ ይገባል ጠቅላላ ሁሉም የሰው ልጅ ማለት ነው ዋናው ብዙዎቻችን የተሸወርንበት ምንድነው